የቀድሞው የዌስትሃም ዩናይትድ አሰልጣኝ የ2022 ዓለም ዋንጫ አዘጋጇን ሀገር አሰልጣኝነት ተረክቧል። ስፔናዊው ለእንግሊዙ ክለብ 22 ጨዋታዎችን ብቻ ነበር የመራው። 7 አሸንፎ ከክለቡ ጋር መለያየቱን እናስታውሳለን። ከለንደኑ ክለብ ከተለያየ በኋላ ከ4 ወራት ቆይታ በኋላ ነው አዲስ ኃላፊነት የተረከበው። የ58 ዓመቱ ሰው የቃጣር ብሔራዊ ቡድንን የተረከበው እስከ 2027 የሚያቆየውን ኮንትራት ተፈራርመዋል። የ2026 ዓለም ዋንጫን የማሰልጠን ታሳቢነት ያደረገ ነው። ምንም እንኳን ለዓለም ዋንጫው በቅድመ ማጣሪያ ቀጥታ ማለፍ ባይችሉም ሌሎች ዙሮችን የመጫወትና ወደ ዓለም ዋንጫ የማለፍ እድል አለው ብሔራዊ ቡድኑ። ዩሊያን ሎፔቴጊ ከዚህ በፊት የስፔን ብሔራዊ ቡድንን የማሰልጠን ልምድ እንዳለው እናስታውሳለን። ከ2016 ጀምሮ የብሔራዊ ቡድኑ አሰልጣኝ ነበረ። ነገር ግን በ2018ቱ የሩሲያ ዓለም ዋንጫ እንደምታስታውሰው ብሔራዊ ቡድኖች ሩሲያ በከተሙበት ጊዜ ውድድሩ ሊጀመር 2 ቀናት ሲቀሩት ከብሔራዊ ቡድን አሰልጣኝነቱ እንደተነሳ እናስታውሳለን። ምክንያቱ ደግሞ ከሪያል ማድሪድ ጋር ስምምነት አድርጓል የሚባል ወሬ ይፋ መደረጉን ተከትሎ የስፔን ብሔራዊ ቡድን ይሄ ለሀገሪቱ ያለውን ንቀት ያሳያል በሚል ለዋንጫው ተገማች እንኳ ቢሆኑም አሰልጣኙን ማሰናበታቸው እናስታውሳለን። በማድሪድም ቆይታው የሰመረ አልነበረም። በ4 ወር ተኩል የአጭር ጊዜ ቆይታ ነበር ያደረገው። በሲቪያ በነበረው ጊዜ ደግሞ የአውሮፓ ሊግን ማሸነፍ ችሏል። ዩሊያን ሎፔቴጊ በ2022 ወልቭስን አሰልጥኗል። የመጨረሻ ስራው ደግሞ በውድድር ዓመቱ መጀመሪያ ዌስትሃም ዩናይትድን መረከብ ነበረ። በ6 ወራት ቆይታው 6 የሊግ ጨዋታዎችን ብቻ አሸንፎ ከለንደኑ ክለብ ጋር ተለያይቶ ነበረ። ዌስትሃም የቀድሞው የብራይተንና ቼልሲ አሰልጣኝ ግራሃም ፖተርን በዩሊያን ሎፔቴጊ የተካው በዚህ ምክንያት እንደነበር እናስታውሳለን። ቃጣር ለ2022 ዓለም ዋንጫ ያስገነባቻቸው የእግር ኳስ መሰረተ ልማቶች ለዘርፉ የሰጠችውን ትኩረት የሚያሳይ ነው። አሁን ይህንን ስፔናዊ አሰልጣኝ በዋና አሰልጣኝነት መቅጠሯ ታውቋል። ቀደም ብለን ወደ አነሳናቸው የዩሮፓ ሊግ ጨዋታዎች ስናልፍ በዩሮፓ ሊግ የግማሽ ፍጻሜ ሁለቱም ጨዋታዎች ዛሬ ይካሄዳሉ። 2 የእንግሊዝ፣ 1 ስፔን እና 1 የኖርዌይ ክለብ እዚህ ደረጃ ላይ ደርሰዋል። የዘንድሮው የፍጻሜ ጨዋታ የሚደረገው ደግሞ ከዛሬ ተጋጣሚዎች በአንዱ ስቴዲየም ነው። ይሄ ለፍጻሜ የተመረጠ ሜዳ ሳንማሜስ ነው። ዛሬ የፍጻሜውን ጉዞ የሚወስነውን ጨዋታ ያደርጋል። አትሌቲክ ቢልባኦ ከማንቸስተር ዩናይትድ ጋር ነው ጨዋታቸውን የሚያደርጉት። ቢልባኦ በሜዳው ከማይደፈሩ ቡድኖች መካከል አንደኛው ነው። ዘንድሮ በውድድር ዓመቱ በሜዳው ያሸነፉት 3 ክለቦች ብቻ ናቸው። ባርሴሎና፣ አትሌቲኮ ማድሪድ እና ኦሳሶና ብቻ ናቸው። ዩናይትድ ሊገጥመው የሚችለውን ፈተና በደንብ የሚያሳይ ይመስለኛል። ምንም እንኳን ማንቸስተር ዩናይትድ በአውሮፓ ውድድሮች ያልተሸነፈ ብቸኛ ቡድን ቢሆንም በአመቱ አጠቃላይ በችግር ውስጥ እያሳለፈ የሚገኝ ቡድን ነው። የባስኮ ክለብ በግል ብቃትና በቡድን ስራ የሚወደስ ስብስብ ያለው ክለብ ነው። የቡድኑ ከፍተኛ ግብ አስቆጣሪ ኦይሃን ሳንሴት በጉዳት ከጨዋታው ውጪ ነው። የቡድኑ ሌላኛው ቁልፍ ተጫዋች ደግሞ ኒኮ ዊሊያምስ እንደሆነ ይታወቃል። ባለፉት ሁለቱም የጥሎ ማለፍ ጨዋታዎች ላይ ግብ ማስቆጠር ችሏል። ኒኮ እንግሊዛውያን ደግሞ በ2024ቱ የአውሮፓ ዋንጫ ፍጻሜ ስፔን ከእንግሊዝ ባደረጉት ጨዋታ የመክፈቻዋን ግብ ሲያስቆጠር ያስታውሱታል። ታላቅ ወንድሙ ኢናኪ ዊሊያምስም እዚህ ቡድን ነው የሚጫወተው። በ1 ለ1 ግንኙነት በጣም አደገኛ የሚባል ተጫዋች ነው። ኳስ ድሪብል እያደረገ ሲሄድ በጣም አስፈሪ ነው። ተጫዋቾችን የመቀነስ ብቃቱም እንደዚሁ ልዩ ነው። ስለዚህ ጥሩ ግብ አስቆጣሪ ሌላ አማራጭ አላቸው። ቢልባኦ በመከላከሉም ቢሆን በላሊጋው ምርጥ ተከላካይ ካላቸው ቡድኖች መካከል አንደኛው ነው። በሊጉ 26 ግቦች ብቻ ነው የተቆጠሩበት። ተጋጣሚው ማንቸስተር ዩናይትድ ደግሞ በተቃራኒው ደካማ ተከላካይ ያለው እንደሆነ ይታወቃል። በፕሪሚየር ሊጉ የገባባቸው የቢልባኦን እጥፍ ይቃረባል። 47 ግቦች ተቆጥሮባቸዋል። ተከላካዩ ብቻ ሳይሆን ችግሩ የግብ ጠባቂው አንድሬ ኦናና ደካማ እንቅስቃሴ በውድድር ዓመቱ እንዳጋለጣቸው ይታወቃል። በሩብ ፍጻሜ ፈረንሳይ ላይ ከሊዮን ጨዋታ ሲያደርጉና 2-2 ሲለያዩ የአንድሬ ኦናና ስህተት ጉልህ ሚና እንደነበረው እናስታውሳለን። የቢልባኦ ሁለቱ ግብ ጠባቂዎች ኡናይ ሲሞን እና ዩለን ኦጊረዛባላ ጥሩ የውድድር ዓመት እያሳለፉ ይገኛሉ። በ30 የሊግ ጨዋታዎች ሁለቱም በድምሩ 12 ጨዋታዎች ላይ ግብ ሳይቆጠርባቸው የወጡ ግብ ጠባቂዎች ናቸው። ቢልባኦ በ2016 ዩሮፓ ሊግ 16ቱ ጥሎ ማለፍ ላይ
2016 ጥሎ ማለፉ ላይ ዩናይትድን ጥሎት አልፏል። አምበሉ ኦስካር ዴ ማርኮስ ያኔ ግብ አስቆጥሮባቸዋል። ኦልትራፎርድ ላይ 3-2 አሸንፈው በሜዳቸው ደግሞ 2-1 በድምሩ 5-3 አሸንፈው ነበር ጥለዋቸው ያለፉት። ያኔ አሰልጣኙ ማርሴሎ ቤልሳ ነበሩ። ዩናይትድ በግማሽ ፍጻሜው ኦልትራፎርድ ላይ ተአምር አሳይቶ ነው ወደዚህ ግማሽ ፍጻሜ ድረሰው። ሩብ ፍጻሜ ላይ ከሊዮን ጋር የነበራቸው ጨዋታ የሚዘነጋ አልነበረም። 2-0 መርቶ 4-2 ሆኖ በጭማሪ ደቂቃ 5-4 ያሸነፈበትን ጨዋታ ሁሌም የምንዘነጋው አይደለም። ቢልባኦ ሬንጀርስን አሸንፎ ነው የመጣው እና ዋንጫውን የማሸነፍ ቅድመ ግምት የተሰጠው ቡድን ነው። ማንቸስተር ዩናይትድ በስፔን ክለቦች ሁሌም ይፈተናል። በአውሮፓ ውድድሮች የጥሎ ማለፍ ጨዋታዎች 6 ጊዜ የተሰናበተው በስፔን ክለቦች ነው እና ማንቸስተር ዩናይትድ የስፔን ክለቦችን የማሸነፍ ምጣኔው ከሌሎች ሀገራት ክለቦች አንጻር ሲታይ በጣም ደካማ የሚባል ነው። 31 በመቶ ብቻ ነው። ስለዚህ የዛሬው ጨዋታ እጅጉን የሚፈተንበት ይሆናል። በዩናይትድ በኩል ሁለቱ ጉዳት ላይ የነበሩት ተጫዋቾች ማቲያስ ደሊክት ተከላካዩና አማድ ዲያሎ ወደ ስፔን ተጉዘዋል። በተለይ የአማድ መመለስ ለሩበን አሞሪም ትልቅ ዜና ይዞ የመጣ ነው የሚሆነው። ግን ደግሞ አመቱን ያርቀዋል ከተባለ ጉዳት ስለተመለሰ ቋሚ አሰላለፍ ውስጥ ላይገባ ይችላል። ተቀይሮ ሊገባ የሚችልበት እድል ሰፊ ነው። ለመልሱ ጨዋታ ግን ብቁ የሚሆንበት እድል አለ። ለማንቸስተር ዩናይትዶች ይሄኛው መልካም ዜና ነው። ሌላኛው የቶተንሃም እና የቦዶ ጨዋታ ለንደን ላይ ይጠበቃል። እንደ ዩናይትድ ሁሉ በሊጉ በጣም ደካማ የውድድር ዓመት ያሳለፈ ቡድን ነው። ወደ መልሱ ጨዋታ ከመሄዳቸው በፊት እዚሁ ለመጨረስ መጫወት ይኖርባቸዋል። ቦዶ በአውሮፓ ውድድሮች ግማሽ ፍጻሜ የደረሰ የመጀመሪያው የኖርዌይ ክለብ ነው። በመንገዱ ላይም ያልተገመቱ ድሎችን ማስመዝገብ ችሏል። የቦዶ ከተማ 55,000 ነዋሪዎች ብቻ ያላት በአሳ ምርት የምትታወቅ ከተማ ነች። ሙሉ የከተማው ነዋሪ ወደ ለንደን መጥቶ የቶትናም ስቴዲየም ቢገባ እንኳን ስቴዲየሙን መምላት የሚችል የከተማ ህዝብ ቁጥር አይደለም ያላት። ምክንያቱም የቶትናሙ ስቴዲየም 62,000 ተመልካቾችን ማያስ ስለሚችልም እና ህዝቡ በቀላሉ የሚተዋወቅበት ለክለቡ ጥሩ ቅርበት ያላቸው ናቸው። ተጫዋቾቹና ነዋሪው እንደ ቤተሰብ እንደ ጓደኛ ይተያያሉ ይባላል። አንደኛው የጥንካሬው ምክንያት እንደዚህ እንደሆነ አሰልጣኙም ይናገራሉ። ይሄ ቡድን ከ4 ዓመታት በፊት በኮንፈረንስ ሊግ የጆዜ ሞሪኒዮ ሮማን 6-1 አሸንፎታል። ጆዜ በአሰልጣኝነት ዘመናቸው ብዙ ግብ የተቆጠረባቸው በዚህ ቡድን ነው። ማድሪድ ቤት እያሉ እንኳን በኤል ክላሲኮ በባርሴሎና ሲሸነፉ 5-0 ነበር እና ቦዶ በዚህ ዓመት ፖርቶን፣ ትዌንቴን፣ ኦሎምፒያኮስ እና ላትሲዮን ደግሞ ሩብ ፍጻሜ ላይ አሸንፎ የመጣ ቡድን ነው። ቶትንሃም ፍርሃት ገብቶታል ይባላል። የፖስቴኮግሉ ብቸኛ ተስፋ ይሄ ዋንጫ ነው። ፖስቴኮግሉ ከዚህ ቡድን ጋር ሲገናኙ ለመጀመሪያ ጊዜ አይደለም። በ21-22 ሴልቲክ እያሉ በኮንፈረንስ ሊግ በሜዳቸው 3-1 እና ከሜዳቸው ውጭ ደግሞ 2-0 በድምሩ 5-1 አሸንፏቸዋል ቦዶ። የዛሬው ጨዋታ ግን የተለየ ነው ይላሉ ቦዶዎች። በጠንካራ መከላከል እንገባለን። በሮቴሽን ቶትናም ስለሚጫወት ጥሩ አቅም ያላቸው ተጫዋቾች አሉ። በሳጥን ውስጥ እድል መፍጠር የሚችሉ ናቸው። ቶትናም ከሴልቲኩ ቡድን ብዙ የተሻለ ነው። ስለዚህ ተጫዋቾቼ ይሄንን የሚያውቃሉ ብለዋል አሰልጣኙ። በራሳችን የጨዋታ መንገድ በደርሶ መልስ ጥሩ ተጫውተን ወደ ፍጻሜ ለመግባት ጥረት እናደርጋለን ብለው አስተያየታቸውን ሰጥተዋል። ስለዚህ ልክ እንደ አውሮፓ ቻምፒየንስ ሊግ ሁሉ በዩሮፓ ሊግ ግማሽ ፍጻሜም ተመሳሳይ የሆኑ የጨዋታ እንቅስቃሴዎች ይጠበቃሉ። ወደ ሌላ ዜና ሳልፍ የሚያዝያ ወር የእንግሊዝ ፕሪሚየር ሊግ እጩ ኮከቦች ታውቀዋል። 7 ተጫዋቾች ናቸው በእጩነት የቀረቡት። አይት ኑሪ የወልቭሱ ተከላካይ በጣም አስደናቂ የመከላከልና የማጥቃት አቅም ያለው ተጫዋች እንደሆነ ይታወቃል። በትላልቅ ክለቦችም ይፈልጋል። ይሄ አልጄሪያዊ በወሩ 5ቱንም ጨዋታዎች ቡድኑ ሲያሸንፍ በ5ቱም ተሰልፈዋል። በፕሪሚየር ሊጉ ዌስትሃምን፣ ማንቸስተር ዩናይትድን፣ ሌስተርን ሲያሸንፉ ግብ ሳይቆጠርባቸው ነው የወጡት። ስፐርስን ሲያሸንፉ ደግሞ አግብቶም ለግብ የሚሆን ኳስም ማቀበል ችሏል። ሌስተር ሲቲ ላይም ማቀበል ችሏል። ወልቭስ በተከታታይ 6 ጨዋታዎችን አሸንፎ አስደናቂ የውድድር ዓመት እንዲያሳልፍ ምክንያት ከሆኑት መካከል ነው። ስለዚህ በእጩነት ቀርቧል። ሃርቬ ባርነስ የኒውካስትል ዩናይትድ አማካኝ በወሩ በ6 ግቦች ቀጥተኛ ተሳትፎ አድርጓል። 4 አግብቶ 2 ማቀበል ችሏል። እሱም እንደዚሁ በእጩነት የቀረበ ተጫዋች ነው። የሊቨርፑል አማካኝ ማካሊስተር በ5 ጨዋታዎች 4 ሊቨርፑል ሲያሸንፍ በአንድ ደግሞ ተሸንፈዋል። አሊስተር 2 አግብቶ 1 ደግሞ ለግብ የሚሆን ኳስ ማመቻቸት የቻለ ተጫዋች ነው። ሌላኛው ደግሞ የኒውካስትል ዩናይትዱ ተጫዋች ጃኮብ መርፊ ነው። ሌላኛው ተጫዋች ነው። 6 ጨዋታዎች ላይ 5 ሲያሸንፉ 1 ሲሸነፉ በ6 ግብ ተሳትፎ አድርጓል። 3 አግብቶ 3 ለግብ የሚሆን ኳስ ማቀበል የቻለ ተጫዋች ነው። ምናልባትም የወሩ የኮከብነት ምርጫ ወደዚህ ተጫዋች ሊያደላ ይችላል።
ሌላኛው እጩ ደግሞ ሞርጋን ሮጀርስ ነው። የቪላው የአጥቂ አማካይ ተጫዋች ነው። ይሄ ተጫዋች አንድ ግብ አስቆጥሮ 4 ደግሞ ለግብ የሚሆኑ ኳሶችን ማመቻቸት የቻለ ከኳስ ውጭ ባለው እንቅስቃሴም በጣም አደገኛ የሚባል ተጫዋች ነው። ሌላኛው ደግሞ የፉልሃሙ ተከላካይ ሪያን ሲሰኞን ነው። ይሄ ተጫዋች 2 ግብ አስቆጥሮ 2 ደግሞ ለግብ የሚሆኑ ኳሶችን ማመቻቸት የቻለ ፈጣን የማጥቃት እንቅስቃሴ የሚያደርግ ተጫዋች ነው። የመጨረሻው ስትራን ላርሰን ነው፣ የወልቭሱ አጥቂ። ይሄ ተጫዋች በ5ቱም ወልቭስ ሲያሸንፍ 4 ግቦችን ማስቆጠር የቻለ ኖርዋዊ እንደሆነ ይታወቃል። ስለዚህ በእጩነት እነዚህ ቀርበዋል። በወሩ በኮከብ አሰልጣኝነት የቀረቡት ደግሞ ኡናይ ኤምሬ፣ ፔፕ ጓርዲዮላ፣ ኤዲ ሆው፣ ቪቶር ፔሬራ እና አርነ ስሎት ናቸው በእጩነት የቀረቡት። በወሩ ምርጥ ግብ እጩዎች ዝርዝር ደግሞ የ8 ተጫዋቾች ግቦች በእጩነት መቅረብ ችለዋል። በመጨረሻም የሪያል ማድሪዱ ኮከብ ሮድሪጎ በክረምቱ ከሪያል ማድሪድ ጋር ሊለያይ እንደሚችል ተነግሯል። በ2019 ነበር ከሳንቶስ ለማድሪድ የፈረመው። በቆይታው ለማድሪድ 267 ጨዋታዎችን አድርጎ 68 አስቆጥሮ 50 ለግብ የሚሆኑ ኳሶችን ማመቻቸት ችሏል። የ24 ዓመቱ ብራዚላዊ በዚህ ዓመት 13 ግብና 10 ለግብ የሚሆን ኳስ ማመቻቸት ችሏል። አሁን ግን በብዙም ውጤታማ የሚባል እንቅስቃሴ እያደረገ አይደለም። ክለቡም ትኩረቱ ቪኒ፣ ምባፔ እና ቤሊንግሃም ላይ ነው። አንቸሎቲም በውድድር ዓመቱ መጨረሻ ይለቃሉ። ስለዚህ በሚቀጥለው የውድድር ዓመት ደግሞ ዣቪ አሎንሶ ይመጣል እየተባለ ነው። አሎንሶ ከመጣ ደግሞ አሰላለፉን ወደ 4-3-1-2 ይቀይረዋል። የመጨረሻ አጥቂ የሚሆኑት ቪኒና ምባፔ ሊሆኑ ስለሚችሉ ሮድሪጎ በቂ የመሰለፍ እድል ላያገኝ ስለሚችል ይለቃል ተብሏል። አርሴናልና ቼልሲ ደግሞ ፈላጊዎቹ ሆነው ብቅ ብለዋል ተብሏል።